ዌልካም ቱ ኃይሉ ሰክሰስ አካዳሚ። 2 ሜትር ስንት ሜትር ነው? ዛሬ የርዝመት መለኪያ አሃዶችን ከፍተኛ ምድብ ወደ ዝቅተኛ ምድብ እንዴት እንደሚቀየር በዝርዝር አሳያችኋለሁ። ማለትም ኪሎ ሜትር ወደ ሜትር፣ ሜትር ወደ ሳንቲሜትር፣ ሳንቲሜትር ደግሞ ወደ ሚሊ ሜትር እንዴት እንደሚቀየር አሳያችኋለሁ ማለት ነው። መጨረሻ ላይ 62 ኪሎ ሜትር ወደ ሜትር ኮሜንት ላይ ጽፋችሁልኝ ትክክለኛ ላደረጋችሁ የ100 ብር ካርድ ሽልማት እሸልማችኋለሁ ማለት ነው። እንደዚህ አይነት ትምህርቶችን በተከታታይ ለማግኘት ከፈለጋችሁ ኃይሉ ሰክሰስ አካዳሚ በማለት በቲክቶክ፣ በኢንስታግራም፣ በፌስቡክ፣ በትዊተርና በዩቱብ ላኩልኝ። አሁን ትምህርታችን ተጀምሯል። መጀመሪያ በማስታወሻውን ተከትለን ነው እነዚህ ጥያቄዎች የምንሰራው ማለት ነው። ከከፍተኛ ምድብ ወደ ዝቅተኛ ምድብ ለመቀየር ምን ማድረግ እንዳለብን በዝርዝር አሳያችኋለሁ። ከኪሎ ሜትር ወደ ሳንቲሜትር ለመቀየር በአንድ ሺህ ምን ማድረግ ነው? ማባዛት ነው። ስለዚህ ወደ ኪሎ ሜትርን ወደ ሜትር መቀየር ከፈለግን ቁጥሩን የተሰጠንን ቁጥርና በአንድ ሺህ ስናባዛው ድርሻው ውጤት ይሆንልናል። ወደ ሜትር የተቀየረ ውጤት ይሆንልናል ማለት ነው። ከዛ ሜትር ወደ ሳንቲሜትር ሲቀየር በመቶ ማባዛት ነው። በምንድን ነው ማባዛት ነው? ስለዚህ ይሄን ደግሞ ሜትር 9 ሜትር ይሰጠን 9 ሜትር ሲባዛ በመቶ ማለት ነው። በመቶ ማባዛት ማለት ነው። ከዛ ይሄኛው ደግሞ ሳንቲሜትር ነው። ሳንቲሜትር ወደ ሚሊሜትር ለመቀየር ከፈለግን በ10 ማባዛት ነው። በስንት ነው? በ10 ነው። ስለዚህ ልጆች መጀመሪያ ይሄ ኪሎ ሜትር፣ ሜትር፣ ሳንቲሜትር ለመቀየር የሚያስፈልጉ በማን እንደምናባዛ ቁጥሮች መጀመሪያ በአይምሯችን ከሸመደድ ነው ካወቅነው በኋላ ነው ይሄን ለመስራት የምንሰራው ማለት ነው። ለምሳሌ እነዚህን ጥያቄዎች አዘጋጅቻለሁ። 2 ኪሎ ሜትር ወደ ሜትር ለመቀየር ከፈለግን ምን እናደርጋለን? ይሄን ተከትለን መቀየር ከፈለግን ይሄን ማስታወሻውን በመከተል 2 ኪሎ ሜትር የተሰጠን 2 ኪሎ ሜትር ነው። ስለዚህ ወደ ሜትር ለመቀየር ከፈለግን በአንድ ሺህ ማባዛት ነው። 2 ሲባዛ በአንድ ሺህ እኩል ይሆናል። መልሱ ምንድን ነው ማለት ነው? 2000 ነው። 2000 ነው። በአጭር ሲጻፍ ነው ማለት ነው። ስለዚህ ይሄኛው ደግሞ 2 ሜትር ወደ ሳንቲሜትር ልንቀይር ስንል እዚህ ጋርም አለው 2 ሜትር ከተሰጣችሁ ወደ ሳንቲሜትር ለመቀየር በመቶ ማባዛት ነው ይላል። የተሰጠን ቁጥሩ ስንት ነው? 2 ነው። ስለዚህ 2 ሲባዛ በመቶ ስንት ይሆናል? 200 ሳንቲሜትር። 200 ሳንቲሜትር 200 ሳንቲሜትር መልሳችን ማን ነው ማለት ነው? 200 ነው ማለት ነው። ይሄኛው ደግሞ 200 ሳንቲሜትር ወደ ሚሊሜትር ነው ማለት ነው። ይሄኛው ደግሞ 2 ሳንቲሜትር ወደ ሚሊሜትር ልንቀይረው ስንል 2 ሲባዛ በ10 እዚህ ጋር የተሰጣችሁ ቁጥር እዚህ ጋር የፈለግን አድርገን ስለሆነ ያን ቁጥር የምንለካው ለመለማመድ ከፈለግን ስለዚህ ሳንቲሜትር ቁጥር ተሰጠን 2 እንበል። ከዛ ሚሊሜትር ለመቀየር ከፈለግን በስንት ነው የምናባዛው? በ10 እዚህ ጋር በ10 ብሎልናል ማለት ነው። ስለዚህ 2 ሲባዛ በ10 እኩል ይሆናል ስንት ነው? 20 ሚሊሜትር። እዚህ አይነቶችን የተለያዩ ትምህርቶችን ማግኘት የምትፈልጉ ካላችሁ ኃይሉ ሰክሰስ አካዳሚ በማለት በቴሌግራም፣ በፌስቡክ፣ በኢንስታግራም፣ በትዊተር እና በዩቲዩብ ላኩልኝ።